ተነስተኝ ፖሊስ ጣቢያ። ሄሎ ፖሊስ፣ አረ እዚህ ጋር የሆኑ ሴቶች ራቁታቸውን እየጨፈሩ ነው። ማለት ራቁታቸው ምንም ነገር አላደረጉ? አረ ምንም ነገር ሳይለብሱ ያው እየጨፈሩ ነው። በቃ መጣ አሁኑኑ መጣ። አንቺ ሻለውሽ የታሉ? እነዛ ልብስ ለብሰው የለ? ይሄ ፈጣሪ የባረከው ልጅ ነው ልብሳቸውን እንዲለብሱ ያደረጋቸው። አንተ ሴቶችን ያለበስካቸው? አዎ እኔ ሰፈር እየበጠበጡ ነበር። ራቁታቸውን እኔ ልብስ አለበስኳቸው። ምን አደረኩ? እንዴት እንደዚህ ታደርጋላችሁ? ምንድነው አባዬ? ልጅ አይደል? ይቅርታ አድርግልኝ እንጂ ዝም በል። ጭራሽ ሽርና መርፌ ሆናችሁ ሊያዛችሁ? አባዬ ሰይጣን አሳሶ ነው። ይሮድ እዛ። እኔ ልጅቷን በጣም ነው የምወዳት። ነፍሴ እስኪንገበገብ ልቀቀት። ጭራሽ እዚህም ልደግም ነው? ባለጌዎች! አሁን ቶሎ ንሳግቡ። ደግሞ ንሳ ላይ እንደማይዋሽ ታውቃላችሁ? ስንቴ ነው ያደረጋችሁት? አንዴ ነው ያደረግነው። ሁለቴ ነው ያደረግነው። አንተ አንዴ አይደል እንዴ ያደረግነው? ዝም በይ፣ አንዴ እንደግማለን። ሰላም ዶክተር። አይ እንደምን ነሽ? ራሴን በጣም እያመመኝ ነው። ራስሽን ነው የሚያምሽ? ቆየብሽ ከጀመረሽ? ትናንትና ወዲያ። በቃ በጣም ጥሩ። አሁን ልብስሽን አውልቂና እዛ ጋር ተኝ። እዛ ጋር ተኝ። መጣሁ። አሁን ይሻልሻል። እንዴ ይሄ ዶክተር ዝጌ በረፈ ልጅ አይታታል? አዎ አይቻታለሁ። ወዴት ሄደች? የራስ ምታት ኬዝ ሰጥቻት ተሽሏት ሸኘኋት። ምን አባህን ሳገባህ አንተ የሸርሙጣ አናገባው ዘርገና እደጅደሎ አናገባው ዘርገና እደጅደሎ አናገባው ዘርገና የማን ልጅ ታውቁ 30 ዓመት አልፎታል። እና አንቺ ለምሳሌ ልጅ እንደዚህ ቆንጆ ሆኖ ነው እርጉዝ ነች እኮ አስረግዣት ደግሞ 5 ዓመት ሆነ እያሉ ያስወራሉ። እና 30 ዓመት ሆኖት እያስከረች ነገረች እየገረዘቻት እና ጥሎሽ ማይጣለ መቼ ነው የምጥለው? እኔ ነኝ የምጥለው። ሰውዬ ካልደረ ያስቆረ ይላሉ። ቀይ ምንጣፍ እነዚህ ከዚህ እስከ በሩ ውስጥ አንጠፋችሁ ጤጤማ ካነሰነሰ አልገባም። አራና በቃ ካው ምንጭ ተነስተን እሳት አደጋ እሳት አደጋ ቤቴ እየተቃጠለ ነው። ቤትሽ የት አካባቢ ነው? 04 ቀበሌ ነው። ባካችሁ ቤቴ እየተቃጠለ ነው፣ ቶሎ ድረሱልኝ። እሺ ሙሉ ስምሽን ንገሪ። ቤቴ ላይ ማሰፋዳና ደስ ይላል መጣን። ደስ ይላል ኤክስ ነቻ ና እናድናት ምንድነው? አረጋውና መኪናው አይደል እንዴ? ቶሎ ሄደን እናጥፋላት እንጂ እሳቱ ሰማዩ ለኔ እንደዚህ መፈታታ የሚባል ነገር አይመችም። እስኪ በዛሬ ደስታ ቃል ነው። አረጋ ፈታ ብለን ሄደን ማጥፋት እንችላለን። አሁን ግን ቡና እንጠጣ ያልክ እና ቡና ሄደን ጠጥተን እንምጣ። የምን ቡና ነው የምታወራና? እና መኪናው ውስጥ ግባና ሄደን እናጥፋላት ነው እኮ የምልከው። ፈተና አድርገን ነው እንጂ ቤቱ እኮ ነደደ እኮ በቃ። እንደዚህ ነገር አይመችም። ረጋ ብለን ነው እንዳትለው። ምድር ላይ 70% አደጋ በምን እንደሚፈጠር ታውቃለህ? በእሳት አደጋ ነው አይደለም? በመኪና አደጋ ነው። ጋሽዬ እንደምን ነህ? እንዴት ሰላም ነው? በእናትህ ያልኩት ነገር እንዴት አደረክልኝ? ምን መሰለህ ቦዲጋርድ እናቴ ተሙት ያመጣውልህ። አይ እኔ ቦዲጋርድነቱን አይደለም ፈልገው፣ ዋናው ቴኳንዶ ይችላል ወይ? ቴኳንዶ ይችላል ምን ከቻይና ነው። እኔ ይኸውልህ ስማ፣ ቻይና ሀገር ሄዶ ቴኳንዶ ተለማምዶ ነው የመጣው። አማርኛ ጠፍቶበታል። አማርኛ ትችላለህ? ይኸው አልችልም። ምን አማርኛ እያወራ አይደል እንዴ? ለምዶ ነው። ካራቴ ስላላልክም እንዴ? የሆነ ነገር ያሳየኛል። ቶሎ በል show me something ካራቴ ሙሱ እንዴ ምን ወይኔ ኩላሊቴ አላህ ምን ነው አንተ ምን አይነት ሰው ይዘብኝ የመጣው? እንዴት እኔን ይመታኛል? ጠይቅልኝ። አሁን ነው ስሜቴ ሆኜ ነው። ዝም በል ባለጌ። ስሜቴ ሆኜ ነው ትላለህ? ጋሼ ቆይ ጋሼ ሞርተር አለብህ እንዴ? ዘዊዲንግ ክራሽ ምን ፊልም ያለው ነው? የሌቦቹን አለቃ ታውቀዋለህ? አውቀዋለሁ ቦስ። ሰዎች ለምን ሪስፔክት ነው የሚያደርጉት ታውቃለህ? ግብዳ ስለሆነ ነው አቦ። አይደለም አፈጣጥም ፋይጂ ነው የምንዘርፈው። ቤቴንም ቤት የባለስልጣን ቤት። ኧረ ቦስ እኔ የባለስልጣን ቤት ዘርፌ አላውቅም። አትመጪ በቃ አንተ። ይኸው እኔ እንደተናለ ሙቻርሉ ምሽ ሌቭልን ከፍ ማድረግ አለብህ። ከኔ ጋር መስራት ከፈለክ የምትመለከተው ሙሉ የዝርፊያው ፕላን ነው። ግን ከዝርፊያው በፊት እናንተ የኮርሱ መውጣት አለብህ። ብሩስሊ ነው እዚህ ቤት እንዴ? ብሩስሊ ይሄ የባለስልጣኑ ቤት ነው። እነዚህ የምታያቸው ደግሞ ጋርዶቹ ናቸው። ይሄኛው አንተ ነህ፣ ይሄኛው ደግሞ እኔ ነኝ። አንተ ቦስ አንተ እኮ ከግቢ ውጪ ነው ያለው። ኮሬ እኮ ከግቢ ውስጥ ነው ያለሁት። አዎ አንተ ገብተህ ሰርቃለን። እዚህ ቆሜ ሰው አይደል አለ እንካዝ። አዎ አንተ ናተ። እሺ ተበደይ ምን ሆነ ነው የመጣው? ክቡር ፍርድ ቤት ህግ ባለበት ሀገር ላይ ሎኬሽን ናቢ ምንድነው? አንተ ስንት ሰዓት አይደለም እንዴ? እንዴ ሶሪ ትሸናለህ? ክቡር ዳኛ ነኝ፣ ፍቃድ አለኝ። የምን ፍቃድ ነው ሶሪ ለምሽና? ዳኛ ምንድነው? አይ በቃ እራበት ሜሪዬ እናቴ እንደምን ነሽልኝ? እሺ እንዴት ነህ? ሰላም ነው። ሰላም። ምን ይመስል ቻይና ነው የመጣው? አግብቶሽ ቻይና ሀገር የሚወስድ በጣም ደስ
ደስ ይላል። በቃ ነው አሁን ኮሚሽን ሲናል ይላ እና አሳይኝ እንጂ ፊቱንማ ቢገታሽ ነው የሬዲዮ አዛይ መጥፎ ነው ለቻይና። ኧረ ችግር የለውም አሳይኝ። እዚህ ታያለሽ? እዚህ ያለ ያው ምንድን ነው ቻይና አንተ ማል እንደ ፊት ይሰፋ ከተርሰ ይፈሰልኩ ምን መጥቆሩ ነው የተሻው የሬዲዮ አዛይ ነው እንደዚህ የተቆረኝ ቀይ ነበርኩኝ። ያ ማል እንደ ስራት እቺ እኮ ነው የመጣሁት። አንተ ያስከው ቀልድ ነው ሜሪ የኔ እንዴት አንቺ ላይ ቀልዳል? አንተ ደግሞ ቻይናኛው አራዛ ሽንቻንቹ ዳግዳ ዴድሪ ይኸው ታው ያንግሪ ልጅ ሁለተኛ ረስሽ እንደደጉል አንተም ብሎ ደላላ ምሩ ያስታጣልን